የመንፈሳዊ እድገት ባለቤቱ ራሱ እግዚአብሔር ነው። በወለድናቸው ልጆቻችን ላይ የመጀመሪያውም የመጨረሻውም ሪስፖንሲብል ፐርሰን እኛ ነን። ተጠያቂዎቹ ባለቤቶቹ እኛ ነን። የማስተማር ልጆቹን መንከባከብና ልክ እንደዚሁም በመንፈሳዊ ህይወታችንም ሪስፖንሲብሉ እግዚአብሔር ነው ማለት። እኔ ጳውሎስ ነኝ፣ ጳውሎስ ነው የሚያሳድገኝ፣ እኔ አጵሎስ ነው የሚያሳድገኝ፣ እኔ ደግሞ ራሱ ክርስቶስ ነው የሚያሳድገኝ ብለው በሚያስቡ ሰዎች ላይ አይ እንደሱ አይደለም ብሎ ነው ጳውሎስ ያረም። እነሱ አይደሉም አሳዳጊዎች። ጳውሎስ ያጠጣል፣ ማን ነው ይተክላል፣ አጵሎስ ያጠጣል፣ አሳዳጊው ራሱ እግዚአብሔር እንደሆነ ነው የሚነግረን። ስለዚህ በክርስትና ህይወታችን ፕሮሰሱ የኛ ነው። እግዚአብሔር መጥቶ መጽሐፍ ቅዱስ ያጠናል፣ እግዚአብሔር መጥቶ አይጸልይልንም፣ እግዚአብሔር መጥቶ ቅዱሳን ህብረት አያረግልንም። በመንፈሳዊ ህይወቱ ማደግ የሚፈልግ ሰው በምኞት አይደለም። በመንፈሳዊ ህይወቱ መለወጥ የሚፈልግ ሰው በምኞት አይለወጥ። ሰባኪነት የመንፈሳዊ ህይወት እድገት ማሳያ፣ ጸላይነት የመንፈሳዊ ህይወት እድገት ማሳያ፣ ፕሮፌቲክ የሆኑ ሙቭመንቶች ውስጥ መሳተፍ የመንፈሳዊ ህይወት እድገት ማሳያ አይደለም። እግዚአብሔር ለሰዎች የሰጠው ጸጋ ነው። ስለዚህ መንፈሳዊ ህይወት እድገትን ስናስብ ከውጪ ወደ ውስጥ አይደለም ማሰብ ያለብን። ከምናበረክተው ነገር ከምናገለግለው ነገር ተነስተን አይደለም ወደ ውስጥ መመልከት ያለብን። ከውስጥ ወደ ውጪ የሚወጣ ነገር ነው። መንፈሳዊ ህይወት ከውስጥ ነው የሚወጣው።